በ22 ሲኒማ ዩቲዩብ ቻናል አንድ ድንቅ ታሪክ ሊሰራ ነው። ተመልካች በጉጉት ሲጠብቃቸው የነበሩት 3 ግዙፍ የኢትዮጵያ ፊልሞች በልዩ ሁኔታ ተዘጋጅተው በቅርብ ቀን በተከታታይ በ22 ሲኒማ ዩቲዩብ ቻናል ይፋ ይሆናሉ። ጥራት፣ ትወናና አጓጊ ታሪክን በአንድ ላይ የያዙት እነዚህ ድንቅ ስራዎች ሌላ ቦታ ሳይሆን እዚሁ ዘውትር ጥራት ባላቸው ሀገርኛ ፊልሞቹ በሚታወቀው 22 ሲኒማ የፊልም አምሮቶን ሊቆርጥ በየቤቶ እየመጣ ነው። ገመሃሊያ ልብ የሚነካ የቤተሰብ ድራማ፣ የማያቋርጥ የዘመን ጉዞ፣ ጊዜ የማይሽረው የቤተሰብ ፍቅር፣ ተስፋና መስዋዕትነት የተሞላበትን ታሪክ ያሳየናል። በድንቅ ትወናው የምናውቀው ተወዳጁ ሰለሞን ቦጋልና ድንቅ አዳዲስ ከዋክብትን ያጣመረ ግሩም ፊልም። በምርጥ የትረካ ዘይቤ የተቀናበረው ይህ ፊልም በድንቅ ሲኒማቶግራፊና ከፍ ባለ ጥራት የመጣ ተመልካችን በእንባ ያራጨ ለብዙ ቀናት በአእምሮ የሚቆይ መልእክትን ያስቀምጣል። የቤተሰብን ዋጋ በድጋሚ እንድናጤን የሚያስገድድ ድንቅ ፊልም። የ22 ሲኒማ ዩቲዩብ ቻናል ስጦታዎች ጥቁር አደይ፣ የቀለም ጨዋታና ገመሃሊያ በቅርብ ቀን በ22 ሲኒማ ዩቲዩብ ቻናል ይጠብቁ። ይህ ታላቅ የሲኒማ ክስተት እንዳያመልጡ። ሰው ምን አይነት ሰው? ትልቅዬ ሰው። ሰላም፣ ደህና ዋልክ? ደህና ዋላችሁ። የሚከራይ ቤት አለ የሚል አንብቤ ነበር። አለ ግን ይሆናል ብለህ ነው? እኔና ልጄ ነበርን። የሆነውም ቢሆን ችግር የለም። እሺ ና እንጫወት። እሺ ሳይደረህ ጥፋተኛ ደምድን ማርተኛው ቤት ነድዛል። ኧረ እባክሽ አንቺ ልንግዛልሽው? ማን? እኔ ውሸታ። አረም ጥራ። እኔ ሰማያዊ። አረንጓዴ። ያሃ መቲ ሙሽራ ትጫወቺ? እጫወታለሁ። ቆይ እኔ መጣሁ እጫወታለሁ። አሬ ልጅሽን አግባይልኝ። ወንዶቹን እኮ ደድቦ ጨረሳቸው። አታይም እንዴ ልጄን? ምንም እኮ አላስተርፈው። ምን አድርጎ ነው አንተ የምታው? እኔ ባንተ ምክንያት ጎረቤት ልጣ እንዴ? ሙሽራ እንጨብለን እኔ ልብስ ለብስ ሄድ እሱ መቲና ገባብኝ። ምን? አረ ጉዴን ስሙልኝ። አይከብድም በዚህ እድሜ ለሴት ብሎ መደባደብ። እንደው ምን አለ እንዲሁ ልጅ እንደሆኑ በቀሩ። ሲያድጉ መተፋፈራቸው የት ይቀራል ብለሽ ነው? በልሳሞ ይቅርታ ጠይቀው። 6 7 8 9 ቁጥርሽ አጨርሽብኝ። ወደ እኔ ቤት እየገባሽ ነው እኮ። አራኔ አይደባውኝ። ታዚ ወዳዚ ያኔ ቤት፣ ታዚ ወዳዚ ያንተ ቤት። ኮከቦቹ ሁሉ እኮ እየተደባለቁብኝ ነው። ስንት ላይ ነበርኩ እኔ እዛ? ይሄን አባብዬ እየመጣ ነው። ምን ደስ አላለህም እንዴ? አባብዬ ሲመጣ አንቺ ትሄጃለሽ።
ከኛ ጋር አታርዲ። አንተን እንተኛኝ ያለ ኧረ እናንተ ልጆች ግቡ። አይበርዳችሁም እንዴ? እምቢ አባብዬ እንጠብቀዋለን። በኋላ ብርድ ቢያጠናግራችሁን የለውበት። አይበርድም። ቀለም ጥራ ቢጣ እቁር አባቢ እንደ ደህና ናችሁ? እንዴት ናችሁ? ይኸው በቃ ያዝ። አንተ ልጅ ደግሞ አሁን ስኩል ስናልካው አይዞሽ ቆንጆ። ምን አድርጋ ነው ግን እንዲህ የምታሰቃያት? እህቴ ምን አደረኩኝ? ጸበል ነው ደግሞ ምን ይላታል? እኔ እኮ የምለው ሰው ለመመረቅ ጥቂት ወራት ቀርቶ ተመልሶ ልጅ ይሆናል። እርሷ ሁሉ እኮ ተንቀጫቀጨ። እኔ ልንቀጫቀጭ ቆንጆ ሻይ ብቻ መጣልሻል። አይዞሽ ደግሞ በምን እንደመበቀለው ታያለሽ። ይሄ ጅላንፎ እንጅላል እቴት ይሁንም ሊያበሰብሰኝ ነው። አፍሻርም ታዲያ ተደናጅ ጅል ጠበቃ ነው ልሽ አንተ ልጅ አታርፈም? አራዲ ይሄ ፎጣ ለሞቅ ነው ደግሞ ልትነግ ይበስ ፎጣ መልበስ አይመረኝም እንዴ? እቴት እሳት የለም ይውቴት አንቺ ደግሞ ልጅ ናታል እንደሱ ጥራለ ቁጭ አድርገው እንጂ እስኪ ነው። እሺ አርፈሽ ሙቂ። እሺ ማን ነገር ለጥቅስ አስወጣሽኝ አይደል? እቴት ሻይ ቀለም ጠር እራስ ጥራ መጀመሪያ
ያዝለ ዳንሽ ሰላም ነህ? ስማ ዮኒ፣ ኮከብ ምንድን ነው? እኔ እንጃ። ምን ነው ስንት እላለሁ እባክህ፣ የሆነ ያልሆነውን ሁላ መቀባጠረው። እባክህ ሰንቷት። ካንሰር ነው አይደል? ካንሰሮች ታማኞች ናቸው። በጣም ፕራይቬት ግለኞች ሲሆኑ ቁንጥም ናቸው። ሰውን ለመውደድ ጊዜ ወስድባቸዋል። ከወደዱ ደግሞ ከልብ ነው። ምን እየተወራ ነው? አንቺ አይት አራግራ ያጋባች ነው። እሺ ወደ አንተ እንመጣለን። እብድ ሊብራ ቆይ ሙጥቆላውን ጀመረች ወይ? ዝም በል እና ካንሰሮች ስሜታቸውን ማወቅ ይከብዳል። ፍቅራቸውና ኩርፊያቸው ደግሞ ጥልቅ ነው። እኔ ማንንም አላኮረፍኩም። አሃ ሰሞኑን የተኮፈስክበት ምክንያት ገባኝ። ማን አኮርፈ ነው? አንተ ዝም ብለህ አትዘባርቅ። እኔ ማንን አኮርፋለሁ? እሺ እኔ ንገሪ። ምን ነበርሽ? ቪርጎዎች እውነተኞችና የዋሆች። የኛ የዋ እንዴ ምልት መት ያሳርፊልኝ ልጅ ዝም በል። እና ጽኑ ፍቅርን ፈላጊዎች ናቸው። በትንሹ ተናዳጅ፣ ለሚፈልጉት ነገር ከውጊያም ቢሆን የማይመለሱ፣ ሰው መርዳት የሚያስደስታቸው፣ እንዲሁም በንግግር የሚያምኑ። አትሰባቂ እንግዲህ አሁን መትንሽ በንግግር የምታምነው አንተ? እኔ በንግግር አላምንም። ደብደበሽ አሳምኝኝ። እሺ ወደ አንተ ልንመጣ ነው ሊብራ። ሞኝ መስለው የሚታዩ ነገር ግን በጣም አስተዋዮች፣ ጥንጦች፣ ተጫዋቾች፣ ደስተኞችና ሀዘናቸውን በውስጣቸው የሚያምኑ፣ አንዴ ከተወደዱ መረሳት የሚከብዱ፣ ሲበዛ ፐርፌክሽኒስቶች፣ እንዲሁም ከሁሉም ጋር ፍለርት ማድረግ የሚያስደስታቸው። ጋይስ እኔ ከማንም ጋር ፍለርት አላደርግም። አንተ ረታ በሉ እናንተ በዚህ ከቀጠላችሁ መጋረጃ ጋር ዱል ልትሉ ነው። እኔ ምን አድቫይዘሩ ምን አለ ማለት ምን አላችሁ? የተወሰነ ነው ተሰጠን የሚስተካከል ምናምን። ኧረ ተው እባክሽ ተነስ እንጂ እንውጣ። እሺ ሄደን በቃ ቻው። ሳትናገርች ምክንያት ተነሳ። ምንድነው? ተናገራ። እኔ የምልሽ አንድ ነገር ልጠይቅህ ነበር። መቲን ታፈቅራታለህ? ማለት መቲ እኮ ማለት እቴ ነች። እንዴት ላፍቅራት እችላለሁ? የሆነ ነገር ልነግርህ ብዬ። ምንድነው? ነገርኝ። ለምን ትነግረኝ? ነገር እንግዲህ ሳታጥፍች ምንድነው? ነገርኝ። ምን መሰለህ፣ ምናልባት ሳላቅም አላቀውን ድንበር እንዳላልፈርቼ ስሜቴን ለመደበቅ ስሞክር ነበር፣ ግን አሁን አልቻልኩም። መቲን አፍቅሬያታለሁ። ያን ያክል እኮ የሚካበር ነገር ሆኖ አይደለም። ቀለል አድርገህ ያው ባማከር ይቀላል ብዬ ነው። ደብረን? አረ ለምን ይደብረኛል? ድንገት ስለሆነ ነገር ነው። ምን ይመስልሃል? ለስሜት ግን አንተ እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ባየኋት ቁጥር በቃ ያወቀችብኝ ይመስለኛል። ባገኘኋት ቁጥር ውስጤ ሲደናበርብኝ ቢያንስ ለአንተ ላማክር ብዬ አስብ። ታዲያ ያችን አመዳም ወደጄ ለመደናበር ጀምርኩት ያልከኝ ነው? አንተ ቀልድ ምን አለብህ ደግሞ? አደራ ለማንም እንዳትናገረ፣ ሚስጥር ነው። ለማንም አልናገርም። ተመተውት። እሺ ምንድነው? ምኑ? የሆነ መናገር የምትፈልገው ነገር እንዳል ታስታውቃለህ። በጣም የተጉነጥነጥክ ነው። አትሰባቂ እንግዲህ አርፍሻም። ኦኬ ሰውዬ፣ የምታወራ ከሆነ አውራ።
ሚስጥር ስለሆነ እኮ ነው። ከኔ የሚደበቅ ሚስጥር? የኔ ቢሆን እኮ ነገርሽ ነበር፣ ግን አትናገር ተብያለሁ። ስለምን? እኔም እኮ አፌን ሞልቶኝ እኮ ንገረኝ። ምንድን ነው? እንትን እኮ ነው እንትና የኛ ጓደኛ ዋት ትግርኛ አልናገርም። የሰው ሚስጥር ነው አልናገርም። የካርታ ጨዋታ ሁሌም የመቲን እናት ነው የሚያስታውሰኝ። ያኔ መቲ ሳትወለድ ውሃ በጠጣ ነበር የምንጫወት። አንድ ጊዜ እየተጫወተን እያለ እየተሸነፈች 12 ብርጭቆ ሆነ። በቃ ልማርሽ ልተውሽ እላታለሁ። ምን ሲደረግ ባልነትህ ለመቼ ነው? አጣወለች። ደግ አደረገች። ልክ እንደ ልጇ ነው። አንድ ጊዜ ከመሬት ተነስታ በማይረባ ጸብ አልጋ ለየች። እንዴ ለምን? ለምንድን ነው ብዬ ሽማግሌ ሰብስቤ ስጠይቅ ከሌላ ወልዶ አምጣ እኔ ያሳድጋለሁ፣ አለበለዚያ አጠገቤ ድርሽ እንዳይል አለች። አንተ ታዲያ ምን አልካት? አይሆንም ነዋ። አይሆንም ፈጣሪ እሱ ፈቅዶ የሰጠን ቀን ይሆናል። እስኪ ታይ አልኳትና አባብዬ አንድ ቀን ካርታ እንደዚህ እየተጫወትን እያለ አሸነፍኳትና አልጋውን ይዛ ተቀበል። ፈጣሪም ለእሷ መታሰቢያ፣ ለእኔ ደግሞ አስተዋይን መታሰቢያ ሰጠኝ። ግን ምን ዋጋ አለው? የማይሳካ ከንቱ ህልም ይዛ ስትዳከር ከንቱ ሆና ቀረች። ምን አልኩ? ምን መጥፎ ነገር ተናገርኩ? ምንም አላጠፋም አባብዬ፣ እሷ ጎርምሳ ነው። አንድ ቁጥር ነበር እያወራህን ጨረስከው? መቴ ጠብቀው። አሁን እኮ ነው ወደ ቤታቸው የገቡት። ምን ሆንሽ? ምንም አልኩ። ግን እኮ እናቴ ከንቱ አልቀረች፣ ህልሟም ከንቱ አልቀረ። እንዴ መች ወጣኝ? ወጥተዋል። እናትሽ ከንቱ ቀረች ብለሃል። ድሮም ጀምሮ እንደሷ ጠበቃ መሆን መፈለጌ እንደማትወደው አውቃለሁ። አንቺ ልጅ ምንድን ነው እያልሽ ያለሽው? እስኪ ነይ እና ቁጭ ብለን እናውራ። ነይ እስኪ ነይ ቁጭ ብለን። ምንድን ነው የምትይው? ምን ሆነ? እናቴን ከንቱ ቀረች አትበልብኝ። ሆን ብለህ ህልሜን ለማጣጣል የምታደርግብኝ ነገር ነው። አንቺ ልጅ የምትናገረውን አስተውይ። ስለ ሚስቴና ስለ ልጅ እኮ ነው እየነገርሽኝ ያለሽ። እንደ እናትሽ ህልምሽን ለማሳካት ከስንቱ ሽፍታና ወንበዴ ጋር እየተጋፋው ክረምት አልል በጋ አልል። እንዴ ተይ እንጂ ህልምሽን ለማሳካት ደፋ ቀና እላለሁ እንጂ ለራሴ እኮ መሆን አቅቶኝ አይደለም። ተይ በቃ ሁለተኛ በቃ ይኸው አይለምደኝም። ሁለተኛ እንዲህ ስትነፋረቂ ሳይ ስንትም ስቆ ያባራ። ተይ በቃ ገና ሽንኩርት ይላጥክ ነው? ገና ሽንኩርት ይላጣልሽ ነው? ነግሬሽ ነበር እኮ በልተን ብንመጣ ይሻል ነበር። ዛሬማ በራብ ልደፋለሁ። እኔ እዚህ የምጨናበሰው ድግስ ኖሮብኝ ነው እንዴ? ይቺ ምን ሆነች? ሚሲም በእግዚአብሔር ርቦናል፣ ቶሎ በል። እሺ። ፈተና ጥሩ ነበር? ምንም አይልም።
እኔ አሁን ስለሱ ማሰብ አልፈልግም። እኔ አሁን ያማረኝ ልብሴን ቀይሬ ምግብ መብላት። ሲም ታጠበልሳለ እንዴ? አብረ ገዛቻት መስለ ይኸውልሽ ትታጠበል በሽላ ለምሽ መርቴ ለኔ ማምጭልኝ። ቆይ እናንተ ልጆች ዛሬ ተራቆሽ ነው እንዴ የመጣችሁት? ቁምጣ ካለ ጨምሪበት። እንዳታስቢ ወይዬ ዮኒ ወርቱ እኮ ነው። እስቲ ቆይ በደንብ ሊወስድ ሊው ደህና ነው እቴ ደህና ነው። በስመ አብ አስደነገጥከኝ እኮ። ተው በቃ እንደውም ራሴ እሰራዋለሁ። እሱም እንደዚህ እንድትዩ ነበር የጠበቀው። መተናል ለጤናችን እና ጋይስ ለምን ዛሬ ተወጣጣኝ? ውይ እንዴት ግን ምን አይነት ወርቅ የሆነ ልጅ ነው የወለደችው። ኧረ ገደለሽ ይህች ልጅ። ምንድን የማቀርብልሽን ኦፈር ካልተቀበልሽ ከነጭራሹ ባትመጪ ይሻላል። እማራለሁ ብለሽ እንዳታስቢ። ስንቲ በቃ እንደዚህ አትሁኝ። እሺ አሁን ምንድን ነው የማደርገው? ለአባብዬስ ምንድን ነው የምለው? ልጄ ልትመረቅ ትንሽ ቀን ቀራት እያለ ቀን እየቆጠረ ይኸውልሽ መትዬ ምንም ነገር እኮ አይፈጠርም አልኩሽ አይደል እንዴ? ችግር የለውም የሆነ መፍትሄ እንፈልጋለን። እንዳመጥ እንኳን ብደቅ መልሼ ራሱ ነው የሚያጋጥመኝ። ቆይ አሁን ምን ይፈጠር ነው የምትዩ? ውጪ እኮ ነው ያለሽ። እናናግረውና የሚለውን ሰምቶ መፍትሄ መፈለግ ነው።
በቃ እንደዛ እናደርጋለን። መፍትሄ እንፈልጋለን። ችግር የለውም። እምቲ ሴም እየመጣ ነው። ለሲ ምንም ነገር እንዳትነግሩት። እሱ ከሰማ የማይሆን ነገር ነው የሚፈጥረው። እሺ ሴም ጠረጠረ እንዴ? ማልቀስሽን አውቋል። ይልቅ እሱን ተይውና ሴምን ወድጃለሁ መቲ። አንቺ ልጅ እያበድሽ ነው። የምሬን ነው። በጣም የሚገርም ልጅ ነው። እንቅልፌን እየቀማኝ ነው መሰለኝ። የምርሽን ነው የምታወሪው? እውነቴን ነው። ሳየው ራሱ እንዴት ደስ እንደሚለኝ። እንዴ ሴምን ከሆነ አይደለም የምታውቂው? እኔስ እሱ አይደለ የገረመኝ? ባለቀ ሰዓት ምንድነው እንዴ ተገለጠልኝ? አንቺ እብደት ላይ ነሽ። ለማንኛውም ወደ ክላስ እንግባ። እውነቴን ነው መቲ። በቁም ነገር እንድትወስዱ ፈልጋለሁ። እየቀለድኩ አይደለም። ምን ነው በሰላም ነው? ደህና ነኝ። ለሽንቴ ተነስቼ ነው። ምን ነሽ ነው አንቺ በዚህ ሌሊት? ምንም አልሆንኩም። አሞሻል እንዴ? ኧረ አላመመኝም። በጣም እኮ መሽቷል መቲ። ተኝ በቃ። ግን እኮ በጣም አልቦኛል። በቃሽ፣ መጣሁ ላቅርብልሽ። ምንም ነገር የለም። ቅድም እኮ ቴት እያመጣልሽ ተኝተሻል። እንደውም ምን ሆና ነው በጊዜ ተኛችሁ እያለሽ ነበር። ትንሽ እናወራና እንበላለን። እሺ። እንደዚህ ሌት ካወራን እኮ ቆየ። የራሱ ናፍቆኛል። እሺ ስታርጊ ምን ትፈልጊያለሽ? እንዴ እንደ ልጅነታችን ብዬ እኮ ነው። ግን የምሬ ነው። ከድሮ ይልቅ አሁን ግራ ያጋባኛል። ግራ ያጋባል እኮ ልክ ነሽ። የምትማሪለት የምትኖሪለት ነገር አንዳንዴ ግርም አይልሽም? የሁሉ ጭንቀትና ሮጫ ኑሮን ለመግፋት ብቻ ነው። የሆነ ሆኖ ስኬታማ ሰው መሆን እፈልጋለሁ። ተሳክቶልኝ አባብዬን አሳርፌው ከስሜ ጎን የእናቴን ስም አስቀምጬ ሲጠራ መስማት እፈልጋለሁ። አንተ ስታድግ ምንድን ነው መሆን የምትፈልገው? እኔ የምፈልገው ነገር በእርግጠኝነት ማወቅ ስልሽ አላደል እሱ እኮ ነው ትልቁ ትግል። አሁን ደግሞ ንድሯችን ኮከብ እንቁጠር። አንቺ በዚህ በኩል ያለውን እኔ ደግሞ በዚህ በኩል ያለውን። እሺ ይኸውልህ እንደ ድሮ ማፋፈር የለም። ማንም ያፋፍር። አንቺ አለበሽ? ኧረ እባክህ እኔ ታዲያ ዋ ጥሩ። እሺ ሁላችሁም የሰራችሁትን የየግል ፔፐራችሁን አንብቤዋለሁ። አብዛኞቻችሁ ብትሸመድዱትም እንዳላነበባችሁት ግን ማወቅ ችያለሁ። አሁን የምናወራው ስለሱ ነው። ጥሩ። አንድ ሀገር እንደ ሀገር ለመቆጠር ምን ሪኳይርመንት ማሟላት አለባት? በአንድ ሀገር ውስጥ የሚኖሩ ቋሚ ህዝቦች ያስፈልጋሉ። ምን ያክል ህዝብ? ማለቴ
የህዝብ ቁጥሩ ማነስ ሀገሪቱ ላይ የሚፈጥረው ለውጥ ይኖራል? አይኖረውም። ምክንያቱም አንድ ሀገር ውስጣዊና ውጫዊ ሉዓላዊነቷን ካስከበረች፣ ብቁ የሆነ የመንግስት አስተዳደር ካላት፣ እንዲሁም የዓለም አቀፍ ማህበረሰብ ተቀባይነት እስካገኘች ድረስ የህዝብ ብዛት ለውጥ አይኖረውም። እንደ ምሳሌነት እስራኤልን ማየት እንችላለን። መልሱን ሁሉ ጨረሰችብን እኮ። የሸመደደችውን አንብባለች ማለት ነው። መታሰቢያ በእኔ ክፍለ ጊዜ እንዳትገቢ እኮ ተነጋግረን ነበር አይደል እንዴ? ፕሮፌሰር ሄኖክ በጣም ይቅርታ። የምትማሩት እኮ ህግ ነው። ብትሸመድዱትም ካልኖራችሁትና ትክክለኛ ሰው ካልሆናችሁ ለምን ህግ ትማራላችሁ? መጀመሪያ በቅድሚያ በእናንተ ሚዛን ካልተጠበቀ ሰውንም ሀገሩንም ይዛችሁ ነው ገደል የምትገቡት። አሁን ተነሽ ነው ወጪ። ይቅርታ መምህር፣ አንድ ለብቻ ላናግር። ህግን አለማወቅ ከፍርድ እንደማያድን ሁሉ እንደ ሰውም ባዶ ሽምደዳችንና ዘዴያችን መፍትሄ ሊሆነን አይችልም። እኔን ማናገር ከፈለግሽ ቢሮ መተሽ ማውራት ትችያለሽ። ዘዴ ወይ መንገድ እየፈለኩኝ አይደለም። ትምህርቱን ወድጄውና አመኘበት ሀገሬን ለማገልገል ነው የተማርኩ ያለሁት። እሺ፣ መታሰቢያ በጣም ጎበዝ ተማሪ ናት። ሁላችንም ወደፊት እንጠብቃታለን። ግን አንድ ሰው ሲያጠፋ መቀጣት አለበት አይደል? የምትማሩት ህግ ነው። ህግ ደግሞ ኃላፊነት ነው። በእንዝላልነት የምትሰሩበት የምትኖሩበት የሥራ መስክ አይደለም። ይህን እምላችሁ ለሁላችሁ። መቀጠል እንችላለን። መምህር ፈልገኝ ነበር መሰለኝ። ስመኝ፣ ሙሉ ትኩረትን ተጠቅመህ እየሰራህ አይደለም። ያለህ ጊዜ በጣም አጭር ነው። ሙሉ ትኩረትን እዚህ ፕሮጀክት ላይ አድርገህ መስራት ነው ያለው። ሲመስለኝ አንተ ትኩረት የሌሎች ተማሪዎች ፔፐር መስራት ላይ ነው። አስተውል፣ ይሄ ነገር ዋጋ ያስከፍልሃል። እሺ፣ በጣም ይቅርታ መምህር። ከአንተ በጣም ጥሩ ነገር ነው የምጠብቀው። ከዚህ በኋላ የሌላ ተማሪ ፔፐር ብትሰራ ከአንተ ውጤት ላይ ነው የምቀንስ። አልሰራም መምህር። በቃ በቶሎ ጨርሰህ ይዘህልኝና። እሺ፣ አመጣለሁ። ጊዜ የለህም። እሺ፣ አመጣለሁ መምህር። ሰላም። ያሪቺ እንዴት ነሽ? ያለክ ምን ነው ተሻክሎሻል? ወዴት ነው? አዎ በእናትህ መቲን እየፈለኳት ነው። አሁን ገና ነው የመጣው? አዎ። የት ሄዳ ነው መቲ? ድጋሚ እኮ አስተማሪው አባረራት። ቆይ ይሄ አስተማሪ ምን ሆኗል? ምንድን ነው የሚፈልገው ከሷ? እኔ ምን አውቄ። አሁንም ተናግሮ ነው ያስወጣት። እና ስልኳ ምናምን አይሰራም? አይሰራም። በቃ አብረን እንፈልጋት። እሺ። ይሄን ከፍቷት አንድ ቦታ ቁጭ ብላ ነው የሚሆነው። የቱን ፈልጋት? ማሰች ፈልሽ ማንች መቲ ምንሽ ነው የምታለቅሽው? ምንም አለቁ። ምን ማለት ነው? ምንም ማለት ማን የተናገረሽ? ዝም ብዬ ሄድኩ። እንዴት ነው ዝም ብዬ ነው ማለት መቲ? እኔ እኮ ስታለቅሽ ካየሁሽ እንኳን ቆየሁኝ። ምን ሆነሽ ነው? ማን የተናገረሽ? በቃ እናቴ ናፍቃኝ ነው። እቴትዬ እናትሽ አይደለች? ቀናትነት እናጎለችብሽ። ከኔ እኩል አንድ ደቂቃ እንኳን ላይ ተሻተቀ።
ዛሬ ምን ጎደለሽና ነው እናትሽ የምትናፍቅሽ? መቲ ዘይም በቃ አለ አይደለ? ዝም ብዬ ነው። መቲ እኔ አንቺን እንድታዝኝ አልፈልግም፣ እንድታረቅሽ አልፈልግም። እሺ እንዳንተ አይነት ሰው ከጎኔ እስካለ ድረስ ቢከፋኝም ለደቂቃ ነው። ደግሞ ከማን እንደዚህ እንዳትዪ፣ እንደዚህ ካሽ ለቴትዬ ነው። እሺ ምናምን እሺ ቀጥኝ። የተነገረኝ ነገር እውነት ነው ማለት ነው? ማን ምን ከኋላ ያለሽ ነገር ልዩ ነው በጣም። ሴም ስነ ስርዓት። እሺ እንደውም ለቴት ነው መናገርልህ። ቴት ምን ሆናችሁ ነው ደግሞ እናንተ? ለቴትዬ ምንም አይደለም። ይቅርታ አልኩሽ አይደል? ቁምስተክ ምንድን ነው? ፈገግታ ያምራል ብል ረባክሽ እስካሁን ፊቴ ላይ ቀለም አለ እንዴ? ፋራ ተመደነቅ እንኳን አይገባም እንዴ? ኧረ ቤቴ ቤት ይሻለኛል ከዚህ ፋራ ጋር ተሙ። በእኔ ክፍለ ጊዜ እንዳትገቢ እኮ ተነጋግረን ነበር አይደል? አሁን ተነሽና ውጪ። አንቺ መቲ እስካሁን አልተነሳሽም? ምን ሆነሻል? ምንም አልሆንኩም። ክላስ መሄድ ስላልፈለኩ ነው። ምን ማለት ነው? ምንም አልሆንኩም ማለት ለምን ነው የማትሄጂው? ምንም አልሆንኩም እንዴ ክላሳችን አንቅኝ ያልሻል ነበር እንዴ? እሺ መጣሁ። እኔ እንደውም ይቅርብኝ። እኔ እና አንቺ ንፋስ ተቀብለን እንምጣለን። ያ እንችላለን። እኛ ንፋስ አይወድልን? ወጣሽ ቅድም ላይ ትችልሽ ይችላል ዋጭ ልጅ እዚህም አሁን እኮ ደህና ነኝ። ትጨማለቂ ልጅ ምንሽ? ቆይ ፕሮፌሰሩ ምንድን ነው የሚለው? ምን መሰለክ፣ ከዚህ በፊት 2 ሞጁሎችን አስተማረኝ እሱ ነበረ እና እንደ አጋጣሚ ተደራራቢ ክላስ ስለነበረብኝ ሌላ ግቢ ፐብሊሽ የተደረገ ፔፐር ነበር ያስገባሁት። ምን ሲጣን ሾክ እንዳላላቅም ሁለተኛውን ፔፐር ላስገባ ስል አፋጠጠኝ እና አሁን ምን አድርጊ ነው የሚልሽ? አላቅም። ተመልሼ እጄ 2 ኮርስ ወደ ኋላ መውሰድ አልችልም። ተመልሼ እንኳን 2 ኮርስ እጄ በውስጥ መልሶ ራሱ ነው የሚያጋጥመኝ። አሁን ያለኝ ክላስ ላይ ደግሞ ጨምሬ እንዳልወስድ ያኔም ከጊዜ ማነስ ብዛት ፔፐሬ እንዳይበላሽብኝ ብዬ ነው እንጂ ፕላጀርዜ ማድረግ ፍላጎት ኖረኝ አይደለም። እና እንደ መፍትሄ ያቀረበልሽ ነገር ምንድን ነው? አላቅም። እንዳልካሰስ ደግሞ የራሴ ጥፋት ነው። መቲ እንደዚህ መሳሳት አልነበረብሽ። በእርግጠኝነት ካስገባሻቸው ፔፐሮች በላይ መስራት እንደምትችይ አውቃለሁ። አየክ ኮሌጁን ልክ እንዳንተ ቢያፋጥጠኝስ? አስተማሪ 2ኛ እድል ይስጠኝ አልፈለገም። ይህን ያክልማ አትማረሪ። አንዳንዴ በህይወታችን ውስጥ የሚያጋጥሙን ፈተናዎች ከፈተናነት ባለፈ ሌላ ምንም ድርሻ የላቸውም። ይፈትኑሻል። አቅምሽን ግን የምትወስኙ አንቺ ነሽ። የምታሸንፊው መጽናት ስትችይ። ወደ ምረት ወተህ ብታስተምር እኮ ያምርብሃል። አትቀልጂ መቲ፣ የምሬን እኮ ነው።
አንቺ ጠንካራና ጎበዝ ሴት እንደሆንሽ አውቃለሁ። አንዴ ተሳሳትሽ በቃ እና ምን ይሁን? ማዘን፣ መጸጸት በህይወትሽ ውስጥ የሚያመጣው ለውጥ ካለ ጥሩ፣ ከሌለ ግን መጋፈጡ ነው የሚሻለው። አይመስልሽም? እውነትህን ነው። አንቺን ብቻ ነው የምትንከባከበኝ? ፋንዲሻ ፈነዳው። ቡና ፍላውልሽ ደግሞ ከዚህ በላይ ምን ፈለግሽ? በዚህ አመለ ነው ግን ያን ሁሉ ቀበት ሴቶች የምትግባባው? አመሬ ደግሞ ምን ሆነ? ለቀበት ሴት ያንሳል እንዴ? ይልንዛ አርፊ እዛ ከነሜት ጋር ብንከራተት ይሻለኝ ነበር። ጥርግ በያ ምን ፋንዲሻ ፈነዳውበት እጄ ጥልሻል። እስኪ ዝም ብለሽ ፊልሙን እንመልከት። ፊልሙንማ ሳናየው ሊያልቅ እኮ ነው። የለፈለፍሽ ቤት በኩል ነው ይዛ ማንቴን እኮ ምን ነው ስትጸልይ ታሳዝኛለሽ። ምን ነው የሚያሳዝነው? አላቅም፣ ግን የሆነ ድባብሽ ያሳዝናል። ፈጣሪን እየለመንሽው ሳይሆን እያናገርሽው፣ እሱ ደግሞ እየመለሰልሽ ነው የምትመስሉት። ልብ ሰጥቼ አልሰማውም እንጂ በብዙ መንገድ ይመልስልኛል። እድለኛ ነሽ። መምጣት በሚያስፈልገኝ ሰዓት ቆንጆ ቦታ ነው የመጣኸኝ። ጭንቀቴ ሁላ ቅልል ሲል ይሰማኛል። መሸሽ ስፈልግ ሁልጊዜ እዚህ ነው የምመጣው። ከምንድን ነው የምትሸሸው? ከራሴ ስሜት። ለምንድን ነው ስሜትን የምትሸሸው? ያስፈራኛል። አትመስልም። ምንድን ነው የሚያስፈራ? የልቤን እውነት መጋፈጡ። ቅድም እኔም ተጋፈጭ እያልክ ስትመክረኝ አልነበር እንዴ? ምክርና ቦክስ ለሰጪው እኮ ቀላል። ምን አስደብርኩሽ እንዴ? አይ አላስደበርከኝም፣ ግን በጣም ይቅርታ። ለምን? ሳታስበው ስለሳምኩ ነው። ገርሞኛል፣ ግን አልደበረኝም። ታዲያ ለምን የጥፋተኝነት ስሜት የተሰማኝ? እንዴት ሳልቅም እስካሁን ቆየሁ ብለሽ ነው? ይዛ ውሻ። ወዴት ነው? አላውቅም፣ የሆነ ነገር የተወዛግቧል። ነይ እንግዲህ አንተ አካባቢ ነይ፣ ተቀመጪ። ዮ የምናወራበትን ርዕስ ንገረኝ። እኔ ባላወቅኩት ነገር ለማዘንም ለመቀለድም አልተመቸኝም። ሴም መቲን ምን ልበላት? ምን ተፈጠረ ደግሞ? አላውቅም። ሴም በቀረብኳት ቁጥር መራቅ ነው የምፈልገው። እንዳርቃት ደግሞ የሆነ የማላውቀው የፍርሃት ስሜት መጥቶ ይወረኛል። አብሬያት ስሆን ታውቃለህ፣ ማወራው ይጠፋብኛል፣ እደናገራለሁ። ግን ማፍቀሬን ማመንም አለማመንም አልፈልግም። እሺ ብሬክ ነው ልገር። አንተ እያሾፍኩ ነው እንደሚመስልህ? እሺ ምን ማድረግ ነው ሀሳብ? ምን ላድርግ ብዬ እየጠየኩ ምን ልታደርግ አሰብክ ትለኛለህ? እሺ ኧረ ቀስ። ኳሱ ምን አደረገክ? ሴማ አንተ ከማንም በላይ ትቀርባት የለ እንዴ? ምን ልበላት? ድንገራት ወይስ ይቅርብኝ? በቃ ብናገርም ባልናገርም የሆነ የምፈነዳ ነው እየመሰለኛል። እሺ አሁን መፍትሄ እንሰጥ ነው ዝም ብዬ እናደምጥ ነው የምትፈልገው? አላቅም ሴማ አላቅም። ብቻ ዝም ብለህ እንድትሰማኝ ነው የምፈልገው። ፖሲቢሊቲዎቹን ሁሉ አስቤያቸዋለሁ። እሺ አውራኝሽ መሰለኝ
መቲ ወይ ሴምን እኮ ሳምኩት። ማለት እንዴት? የመረሽ ነው? የመረሳምሽ? መንገር ፈርቼ ነበር ግን አላስችላለኝ እኮ። በዝርዝር ነገርኛ። ቆይ ትናንትና ምን የተፈጠረው? ምንም አልተፈጠረም አልኩህ እኮ። ግን በቃ ታውቃለህ፣ አብሬያት ስሆን ተወዛገቡ። አሁን መቲ ምን ሆነ ነው የሚያወዛግበው? ፈሯ ስት በጣም የምታስቀኝ። ሲጀመር አንተ ያልገባህ ነገር አለ። እሺ ምንድን ነው ያልገባኝ ነገር? መቲ ራሱ አልገባች። እሺ ተረጋግታ አስረዳኝ። ምን ሆነ ሂሳብ ግን? በቃ ታዲያ አባቷ ነው ማለት ያልነገረኝ እና አሁን ወጣለች? ኧረ ምን ይወጣልኛል፣ ጭራሹኑ ባሰብኝ እንጂ። ቆይ ግን ምን ነው እንደዚህ የሚያንሰፈስፍሽ? ምን ሰፍሰፍ እኮ አይደለም መትዬ፣ አለ አይደል ከእሱ ጋር መላፋት፣ መደባደብ፣ በቃ እሱም ብቻ ነው ማድረግ የምፈልገው። ሁለታችሁም ፈረስ መስል ልፊያ ትወዳላችሁ። ሴም እኮ ተቆጪ ነው፣ ነጭናጫ ነው። ምኑን ይሳብሽ? ምንም ብዬ ልንገርሽ? የስዕልም አድናቂ ነሽ? አይ ከማየት የዘለለ እንኳን አላውቅም። ዋናው ማየትሽ ነው። ግን ለመረዳት መሞከርም አይከፋም። አንዳንድ ነገሮች አይተን ካልተረዳናቸው ችግር ተማሪዎች ከማየት የትም አይዘሉ። አርት እንደዚህ የምትወጂ ከሆነ ከግቢ ውጭ ለምን የሆነ ኢቨንት አልጋብዝሽ? ይህን ሰሞን ክላስ ስላለብኝ በጣም ተጨናንቄ ነው ያለው። እንዳትጨናነቂ የማድረግ ስልጣን አለኝ። ሴት ሳቋን እንኳን አስተውለው ታውቃለህ? ቆፍጣና ናት፣ ቁም ነገረኛ፣ የምትፈልገውን ታውቃለች። በትንሽ ነገሮች ቶሎ ትደሰታለች፣ ቶሎ ትከፋለች። ከራሷ ጉዳይ በላይ የሰው ደስታ ያስደስታታል። እኔ ካንተ በላይ ትደዋለ። እኔም ሸምድጄዋለሁ። እስቲ እንግዲህ በየተራ አስደምጡኛ። ፍቅር የታደጋት ከድነትን ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም። እልኸኝነቱ የውሸቱ ንዴት ሲያምርበት ንጭንጩ ራሱ ልጅነት አለበት። ገራገር ነው ግን ሰው እያበሳጨ መደሰት ይወዳል።
አስተውለሽ ከኩዮቹ ከበላዮቹ ከታናሾቹም ጋር ያለው ጨዋታ መልኩ ደስ ይላል። አይኑ ያምራል፣ ጥርሱ ያምራል፣ ከለሩ ደግሞ የወንድ ነው። ፍቅሬነ ሕይወቴ ክብሪ መሰረቴ ሀብቴና ንብረቴ ነህ የልጅነቴ መቼም አልረሳህም እስከ ዕለተ ሞቴ ሳይህ እረካለሁ አትጥፋ ከፊቴ አሂሂሂ አንተው አንተው ነህ አንተው ነህ አንተው የፍቅር ድርሻዬ አንተው ዘላለም ኑርልኝ አይንዬ አንተው አንተው ነህ አንተው ነህ አንተው የፍቅር ድርሻዬ አንተው ዘላለም ኑርልኝ አይንዬ አሂ አሁ አሂሂሂ አንተው አንተው ነህ አንተው ነህ አንተው የፍቅር ድርሻዬ አንተው ዘላለም ኑርልኝ አይንዬ አንተው አንተው ነህ አንተው ነህ አንተው የፍቅር ድርሻዬ አንተው ዘላለም ኑርልኝ አይንዬ አሂ አሁ መቀየርክን ሳላውቅህ መጣሁኝ አንተ ጋር ከናፍቆት ለመራቅ ኧረ ለመሆኑ መቼ ተቀየርክ የኔ ነህ ያልኩኝ አንተ ሳስብህ አንተ ሳስብህ አንተ ሳስብህ አንተ ሳስብህ የእውነት ግን የሚወዳት ይመስልሻል? ታውቂያለሽ? ልጆች እያለ መቼ አይደለም የተናገራት የተመኛትን ወንድ ነበር መደበደበው። ካልፈነክተው ቤት ገብቼ አላውቅም። አንድም አጠገቧ ድረስ መቲ ልብሽ ከኔ ራቀ ልብሽ ከኔ ራቀ ልብሽ ከኔ ራቀ ይፈልጋል። እሺ ምን ነሻል? ለምን እንደዚህ የምታይኝ? ይቅርታ ስላየሽ ነው ይቅርታ የምጠይቅኝ? አይደለም ስላፈጠጥኩ። መቲ ወይ ምንድን ነው? አይ ምን በቃ ሰዓት ሄዷል። ወደታችን እንሂድ። እሺ እንችላለን። ደስ የሚል ምሽት ነው። አንቺም በምሽት በጣም ደስ ያለሽ። ከቀኑ በምን ተለየ?
እንጃ አላውቅም። ሲመሽ ውበትሽ ጎልቶ ይወጣ ይሆናል። አሁን ደግሞ እንጂ አንቺ ሰራ ነው። አይ እኔ እንኳን ሙዚቃ ነበር የፈለኩት። አዳይ ማን ከመተንሽ የጋሽ ጥላውን በምሽት ጨረቃ በንጋት ፀሐይ ምን አይነት ቦታ እንደሆነ አላውቅም፣ ግን ውስጥሽ የሆነ ቦታ እንዲኖረኝ ይፈልጋል። አላውቅም፣ ባንቺ መወደድ፣ ባንቺ መፈለግ፣ ያንቺ ሰው መሆን ይፈልጋል። ይሁንዬ፣ እኔ ጋርም እኮ ቦታ አለ። አውቃለሁ መቲ፣ ግን አሁን ካለው የተለየ ቦታ እንዲኖረኝ ነው የምፈልገው። ለአንቺ የሚሰማኝ ስሜት የተለየ ነው። አንቺ በጣም ቆንጆና ልዩ ሴት ነሽ። አመሰግናለሁ። እኔ ነኝ ማመስገን ያለብኝ ይህን የመሰለ ቆንጆ ምሽት ስለሰጠሽ። ይሁንዬ፣ እኔም እኮ ቆንጆ ምሽት እያሳለፍኩ ነው ያለሁት። በዚህ ሰዓት ከአንቺ ጋር ስለሆንኩ በጣም እድለኛ ነኝ። አንድ ጥያቄ ልጠይቅ? ስለ ህግ ካልሆነ ጠይቂ። ፍቅር ይዞህ ያውቃል? ፍቅር? እኔ እንጃ። እስከማውቀው ድረስ ግን አያውቅም። ምን አይነት ሴት ናት አንተ ፍቅር ምርጫ? ፍቅር ምርጫ ያስፈልገዋል ብለሽ ነው? ልብሽን የሚያሸንፍ የሆነ ለአንቺ ብቻ የተፈጠረ ሰው አለ። ያን የሁላችንም የፍቅር ምርጫ እና ለአንተ የተፈጠረችውን ሴት አላገኘሃትም እስካሁን? ምናልባት ስራዬ ብዬ ስላልፈለኩኝ ይሆናል። ወይኔ ይህን ዘፈን ስወደው እስካሁን የት አምሽተሽ ነው? ከዮኒ ጋራት ነበረብኝ። አንተ የት አምሽተህ ነው? ከሄሉ ጋራት እየበላ ነበር። ነገረችክ? ምን? እንደምታፈቅረ? አዎ። አንቺስ? ያው ጫፍ ጫፉን ነግሮኛል። እና አሪፍ ጊዜ አሳልፋችሁ ደስ አለሽ? ምንም አይልም። አንተ ጋርስ? አሪፍ ጊዜ ነበር። ደስ ይላል። ደስ ይላል። ራት ምን በላችሁ? ስቴክ። እናንተስ?
እኛም ስቴክ ነው የበላነው። ደነስን፣ ዘና አለን። ደስ የሚል ምሽት ነው። ግን ለምንድን ነው ቅር ቅር የሚለኝ? ነገሮች እንደዚህ በፍጥነት ይቀየራሉ ብለህ አስበህ ታውቃለህ? በፍጹም። ብዙ ነገራችን እየተለወጠ ነው አይደለም? ብዙ ነገር ተቀይሯል። እኔ ምን እናንተ ታፍታችሁ ነው። ትምህርት ቤት ግብዣ ነበረብን። ትንሽ ሰው ያስባል አትሉም? ይቅርታ መቴ፣ አባትሽ አልደወለልሽም እንዴ? አልደወለልኝም። ምን ነው የተፈጠረ ነገር አለ እንዴ? አይ ሰላም ነው። ትንሽ የመኪና አደጋ። አባቢ ደህና ነው? አባቢ ምንድን ነው የሆነው? ማሚ ሞቶ ላይ ገለ ልጅብቅ ይፈልግሽ ነው። አባቢዬ ሞቶ እንደዚህ ነው እኔ የማወራሽ? ዋናው ደህና መሆኑ ነው። መቼ እንኳንም ፈጣሪ ታከብሽ። እግዚአብሔር ይመስገን። በጣም ደንግጬ ነበረ። ይህ ሰውዬ ግን ምን አለ ዳግም ሰላም የሚመልስልኝ? ምን አይነት ባለጌ እንደሆነ ታውቂያለሽ? ክፍል ውስጥ ራሱ የሚያይሽ አስተያየት ሌላ ነገር ፈልጎ ነው የሚመስለው። የስንቱን ሴት ህይወት ግን እንዳበላሽ አስበሽዋል? አይዞሽ መትዬ፣ አንቺ ጎበዝ ተማሪ ስለሆንሽ አንቺን ለመናገር ምንም አይነት ድፍረት አይኖረውም። አባብዬ የኔን በቶሎ መጨረስ በቶሎ መመረቅ እንዴት በጉጉት እንደሚጠብቁ ታውቂያለሽ? አውቃለሁ። እንዴት አይጠብቀው? አንቺ ብቻ እኮ ነሽ ያለሽው። ደግሞ አታስብ፣ በማዕረግ ተመረቀሽ ታኮራለሽ። ግቡ። እሺ የበለጠ ታዘዝ መታሰቅ መምህር አውቃለሁ። ትልቅ ጥፋት ነው የጠፋሁት፣ ግን አትሊስት በምህረት ልታልፈኝ ትችላለህ? እኔ ሙሉ ትምህርቴ በስትክክል መማር እንችላል። ታዲያ እኔ ምን እንድረዳሽ ነው የፈለግሽ? ይቅርታ አድርግልኝና ወደ ክላስ ልመለስ። ያጠፋ ሰው መቀጣት አለበት፣ አለበለዚያ ሌሎች ሰዎች ተመሳሳይ ጥፋት ያጠፋሉ። ፕሮፌሰር፣ የኔ መመረቅ አባቴ በጉጉት ነው የጠበቀው ያለው። እንዴት አይጠብቁ? ቆንጆና ጂኒየስ ልጅ ወልደዋል፣ መጠበቅም አለባቸው።
ቢያንስ እስከዛሬ የነበረኝን ውጤት ግምት ውስጥ አስገብተን ምህረት ልታደርግልኝ ይገባል። ከዚህ በኋላ አይደገመኝም። አንዲት በግሪክ ሚት የመጀመሪያዋ ተብላ የምትታሰብ ፓንዶራ የምትባል እንስት ነበረች። እንደ ስሟ ሁሉን ነገር የታደለች መልኳ፣ ውበቷ፣ እውቀቷ፣ ቋንቋቷ ህክምናች ላይ ማለት እንችላለን። ታሪኩ ረጅም ነው። ብቻ አማልክቶቹ እንዳትከፍቺ ብለው አስጠንቅቀው አንድ ሰዓት ይሰጣታል። ፓንዶራም በጉጉቷ ምክንያት ሳጥኑን ትከፍተዋለች። ወዲያውኑ ጥላቻ፣ ቅናት፣ ጦርነት አፈትልከው ከሳጥኑ ይወጣሉ። ምነው ደበረሽ እንዴ? ኧረ በፍጹም። እና ምትልሽ ነው እንደሷ ባለማወቅና በችኮላ መሳሳት የሌለብሽን ስህተት ተሳስተሻል። ሰውነሽ ያጋጥማል። መመሬ ነው። ታሪኩን አሳጥሬ ልጨርስልሽ። ምስኪኗ ፓንዶራ ሳጥኑን ተቻኩላ ቆለፈች። ያላስተዋለችው ግን ሳጥን ውስጥ ተስፋ ብቻውን ቀርቶ ነበር። ጥሩ ታሪክ ነው። አንቺም ሳጥኑን ከመቆለፍሽ በፊት ተስፋሽን ነፃ የምታወጪበትን እድል ልስጥሽ ብዬ ኖርማል እኮ በእድሜም ብዙ አንራራቅም። ያለኝን ስታተስ እየተጠቀምኩበት አይደለም። በእውነት በጣም ደስ እንደምትይ መናገር አጥያት ነው። ኧረ እንደሱ ለማለት ፈልጌ አይደለም። ህልምሽን ማሳካት አለብሽ። ዋንጫሽን ጨብጠሽ የአባትሽን ድካማቸውንና ልፋታቸውን ማሳረፍ አለብሽ። በጣም የተረጋጋሽ ና እንጂ ነሽ። ቀጥ ብለሽ ከቢሮ ውጪ። ባለጌ የሆነ ሰውዬ ነው። ምንድን ነው የሆንሽ? ምን ሆነሽ ነው? በቃ ና ብቻ የመሆን የምፈልገው። መቲ እባክሽ ተረጋጊ። ሲም እባክህ ሲም የማይሆን ነገር እንዳታደርግ እንድታውቁ ብቻ ነው የነገርኩህ። አይ ሴትዮ እባክሽ ሲም አትጃጃል። ሰውዬው እኮ ፕሮፌሰር ነው። ቆም ብለህ አስብ እንጂ። ታዲያ ፕሮፌሰር ቢሆን የሴት ተማሪዎች ህይወት ማበረከት አለበት? ሲም እባክህ ሲም ጅን የማይሆን ነገር እንዳያደርግ። ሄሎ ዮኒ፣ ስመኝ ከፕሮፌሰሩ ጋር ሊጣላ ወደ ቢሮ እየገባ ነው እኮ። ቶሎ ና። አንተ ስለ ስርዓት የለም እንዴ? ቆሻሻ ታሰሪ አብራ ለምተኛት የሚስማማት ነው እንዴ? ያመሃል እንዴ? ምንድን ነው የምታደርገው? አንቺ ነሽ እንጂ በሽተኛ እስከ ዛሬ ደብቀሽ መቀመጥሽ። ለምንድን ነው የምነግርህ? ይሄ ጅ ጸባይን እያወቅሁ ነው የምነግርህ። ስለዚህ ህይወትሽን ሲያበላሽና እንደፈለገ ሲያረፈቀርሽለት ምን አይነት ብልግና ነው ያደረግከው? ሴም መቲ፣ እኔ አንቺን የመጠበቅ ግዴታ አለብኝ እኮ። ይሄ ውሻ ደግሞ ማን እንደሆንኩ ስላላወቀ ነው ለሰራው ስራ እጁን ያገኘው። የመታወሰው እኮ ፕሮፌሰር ነው። እና ፕሮፌሰር ቢሆንስ? ፕሮፌሰርነቱን ተምሮ ግን ከፈጣሪ ተቀብሎት ነው እንዴ? አትሊስት እንኳን ስለ ህይወት እንኳን አታስብም። ስለ የትኛው ህይወት ነው የማስበው? መቲ
አስተማሪሽ አቅሙ ተጠቅሞና ሴትነት ክብርሽና ህይወትሽን ሲያበላሽ መፍቀር ነው ስለ ህይወት ማሰብ? እንዴት እንደያስብሻለሽ? አሃ ይሄ ሁላ ነገር ያደረገው ስለኔው ስለምታስብ ነው። እንደዚህ ሲጫወትብሽ ዝም ብያለሁ። የፈለገው ነገር ይመጣታል። እንደዛ ከሆነ ስለኔው ህይወት ከዚህ በኋላ አይመለከትም። እኔ ስላንቺ ህይወት የማያገባኝ ማለት ነው? አዎ አያገባክ። ህፃን ልጅ አይደለም። ህይወቴን በምን መንገድ መምራት እንዳለብኝ አንታችሁ ነው። ይሄ ነው መጨረሻው። አትሊስት እንኳን እንዴት ለራሱ እንኳን አያስብ። ምንድን ነው? መምህር በጣም ይቅርታ። እኔ እንደፈለግክ ማለት ትችላለህ። እሱ ግን ምንም ሆነ አጠፋ ባካሰሰው ይስሉት አይበላሽ። አሁን ውጪ። መምህር እባክህ ይቅርታ አድርግልኝ። መምህር እኔ እንደፈለግክ ማለት ትችላለህ። መምህር እባክህ፣ እሱም ግን አትክሰሰው። ልቀቂ እባክህ መምህር፣ እኔ እንደፈለግክ ማድረግ ትችላለህ። እሱን ግን አትክሰሰው። መምህር እባክህ ይቅር በለኝ። ይሄ ውርጋጥ የጥጋቡን ያገኛል። እሺ መምህር እባክህ ይቅርታ አድርግልኝ። እባክህ መምህር ይቅርታ አድርግልኝ። እባክህ መምህር መትዬ መታሰቢያዬ፣ ያው ተነስቼ ስመጣ የወደቅኩ እንደሆነ በአንቺ ነው። አቤት። ነይ እስቲ ቁጭ በይ። ምን እሰራልሃለሁ? ስለምትሰሪልኝ እኮ ነው የጠራሁሽ። በየፊናችን ግርግዳ ላይ ከምናፈጥ እንዲሁ ብንፋጠጥ አይሻልም? አዎ፣ እስቲ አረፍ በይ። ቆይ ምን ሆነሽ ነው? ምንም አልሆንኩ። ምንም አልሆንኩም። እንዳሻሽ። አባቢ እስቲ ስለ እናቴ ንገረኝ። ስለ እሷ ያልነገርኩሽ ቀን አለ? ስለ እሷ ማንነት ነው እንጂ እኮ ስለ ፍቅራችሁ ነግረኸኝ አታውቅም። እሺ ምን ልንገርሽ? በቃ ፍቅር እንዴት ጀመራችሁ? ነገሩ ረጅም ነው። አባቢ በእናትህ ስወድ ንገረኝ። እኔና እናትሽ እኔ ከክፍለ ሀገር መጥቼ ስብስቴ ነጋሴ ትምህርት ቤት ውስጥ ገባሁ። ከዛ 3ኛ ኢ ክፍል እሷ አጠገብ ተመደብኩ። ተለቀን ወደ ቤት ሲሄድም ከፊት እሷ ናት ያለችው። እንዲሁ እየተፋፈርንም አብረን ቁጭ ብንልም ፊትና ኋላ ብንሄድም አናወራም ነበር። እነሱ ሰፈር ስንቀየር ግን ደብተር መበዳደር፣ አብሮ መሄድ፣ መጫወት ጀመርን። ቀስ በቀስ እያደግን ስንሄድም የመንደሩ ሰው ሁሉ ያማን ነበር። ከልጅነት ጀምራችሁ እንደምትተዋወቁ አላውቅም ነበር። ለምን አልነገርከኝም? እኔ እንጃ፣ አልተነጋገርንም። ክፍለ ሀገር ረዳት ሆኜ ድንገት ደርሼ ስመለስ ፍቅረኛሞች ሆነን ቁጭ አለን። የልጅነቴ የዋህነቴ ናት። ምንም ሳላውቅ የታማሁባት፣ ሴት ሸኘህ ተብዬ የተገረፍኩባት፣ በአጥር ዘልዬ የሳምኳት፣ የልጅነትን ፍቅር
ማግኘትና ማጣት፣ በክፉ ተደጋግፎ በደግ አብሮ መኖርን ያስተማረችኝ ናት። እድሜ ልክ ካፈቀሩት ጋር ቤተሰብ መመስረትን ወልዶ መሳመን ያስተማረችኝ እሷ ናት። ያፈቀሩትን ማጣት በሞት መሰበርንም አስተማረችኝ። እያለቀስሽ እንዳይሆን ብቻ እንድታለቅሽ እኮ አይደለም የነገርኩሽ። ለምን እስካሁን አልነገርከኝም? ለምን ሚስጥር አደረግክብኝ? ብቻ ልሸከም ብዬ ነዋ። ፍቅር የብቻ ሸክም ነው እንዴ? ህመም እንዴት ለብቻ ይቻላል? በአንቺው ቻልኩት እንጂ ከረፈደ አይቀር ተቀብሎ ይቅር ብዬ ነው። ፍቅር ላይ እንዴት ይረፍዳል? አይምሰልሽ፣ ይረፍዳል፣ ይረፍዳል። በፍቅራችን መሃል ጠያቂው በዝቶብን እኔ ውሸቴን ነው አልወዳትም ያልኩት ጠያቂው ቢያስጨንቀው ስለ ፍቅርሽ ትዝታ አልወዳትም አልኳቸው እንዲያገኙ ደስታ ፍጹም አትዘኝ የነገሮች ለታ ጠያቂው ቢያስጨንቀን እንዲተው በማሰብ አልወዳትም አልኩ። እውነት መስሎሽ አንቺ እንዳትቀየሚ ነው ግቡ። እንዴ ሴማ ዮ የተወሰነ ቀን አንተ ጋር ባርፈስ ምን ችግር አለው? አረፍ ብላ። ወንድሜ ምነው ችግር አለ እንዴ? ምንም የለም፣ ዝም ብዬ እረፍት ፈልጌ ነው። ደስ ይለኛል። ስማ ፕሮፌሰር፣ ልጆችን ማስተማርና ማብቃት ሲገባ ጭራሽ አላስቀምጣቸውም ትል ጀመር። ምንድን ነው የምትለው? ይኸውልህ ህግ ማወቅና ማስተማርን ካላከበርከው ምኑ ላይ ነው ታዲያ የእውቀት አባት የምትባለው? ሰውዬ ጉዳዩ በህግ የተያዘ ነው፣ እንዳትጠይቅ። ህግም ማወቅና ማስተማርን ካላከበርከው እኔ ታዲያ ምን ብዬ ነው የማከብረው? በህግ አምላክ፣ በህግ አምላክ። ወንድ ነኝ ብለህ አይደለም በልጄ የመጣኸው? ወንድነታችን በህግ አምላክ ብያለሁ። በህግ አምላክ፣ በህግ አምላክ፣ በህግ አምላክ። ፕሮፌሰር ሄኖክ ከሴቶች ተማሪዎች ጋር የማይገባ ተግባር ስላደረግ በህግ ክፍል ተከሰተ። አላቅም። እሷም ውጤቷ ከተስተካከለላት ክሱ ከቀረ ለምን እንደዚህ እንደሚሆኑ ግራን ይገባል። አንተ ምን ይመስላል? እኔ እንጃ፣ ግን ሁለቱም ጋር እልህ ያለ ይመስለኛል። እሱንም እሷንም ስጠይቃቸው ግን እንዳልተኳረፉ ነው የሚነግሩ። ወይ አንቺን ምንም አላሉሽ? ምንም አላሉኝም። ዮኒ ወይ ለመግደል ስሜት ታውቃለህ? እና በተወሰነ መልኩም እኔ ጋርና ስመኝ ጋር ያለውን ነገር ሳጠረጥር አልቀረም።
ያው ጥርጣሬ ብቻ ነው ግን ያለኝ። አለ አይደል ወንዬ፣ ስመኝና መታሰቢያ የሚፋቀሩ ይመስለኛል። ማለት ይመስለኛል ብቻ ነው። እነሱ እኮ ማለት እህትና ወንድም አይደሉ እንዴ? ታዲያ ቢሆን ሰምተዋል። ሚስጥረኛ ሄቢ ለምት ያለኝን ስሜት በሙሉ ነግሬው እንዴት እንደዚህ ያደርጋል? አያደርግም። ስመኝ እኔ ላይ እንደዚህ አያደርግም። እሱን ነው የምልክው። ይፋቀራሉ እንጂ እንደሚፋቀሩ ራሱ። አንቺ ሴትዮ ዛሬ ምን ሆነሻል? ምንድን ነው የምትዘባርቂው? ቆይ አንቺ ግን እንዴት እንደዚህ ልትይኝ ቻልሽ? እውነቴን ነው ዮኒ። እኔም አሁን ገና ነው ማስተዋል የጀመርኩት። አንዳቸውን አጥተው ስለማያውቁ እስከዛሬ አልተገለጠላቸውም እንጂ ሚስጥር ልደብቅ ብለው ሳይሆን ልባቸውን ስላላዳመጡት ነበር እስካሁን ያላወቁት። ልባቸውን ማዳመጥ ሲጀምሩና ሲገለጥላቸው ነው መራረቅ መፍትሄ መስሎ ይታያቸው። እኔ እንጃ። ኧረ በስመ አብ። አውቃለሁ ዮኒ፣ ልብ እንደሚሰበር ይገባኛል። ኖ ሄሎ፣ እኔ ይህንን አምኖ መቀበል ይከብደኛል። አልችልም። ስመኝ እንዴት እንደማፈቅራት እየነገርኩት እንደዚህ አያደርገኝ። እሺ ዮኒ፣ እኔ የጠረጠርኩትን ነገር ብቻ ነው የነገርኩት። የማውቀው ነገር የለም። እባክህ ተረጋጋ ዮኒ። ምን ማድረግ ነው? ተረጋጋ እንጂ። እንዴት ነው የምረጋጋው? ውስጤ ይፈራ የነበረውን እውነት እኮ ነው የነገርሽ። ምን ነው ጭራሽ ቤተ ጎለተኝ ብቻ ሊጠጣ መጣ ጀመር። አሁን ገና ለሚስቶች ስሜት የገባኝ ምንድን ነው? ልብ ታውቃለህ? የልብ ጓደኛዬ ትመስለኝ ነበር። ይኸው ምንድን ነው የምታወራው? ድብቅ ሰው ነህ አንተ። ውሸታ። ምንድን ነው የምታወራው? አትንካኝ። ሄሎ ዮኒ፣ እንዴት ነህ? ማትዬ፣ ልደውልልህ ስል ነበር የደወልክልኝ። እውነት ልቦቻችን እኩል እያሰቡ ነው ማለት ይሆናል። ስትጠፋ ጊዜ ምን ላደርግ? ነገ ፈልጌሽ ነበር። እውነት ልደቴ ስለሆነ ጥሩ ጊዜ አብረን እንድናሳለፍ እፈልጋለሁ። ደስ ይለኛል። ችግር የለውም። እሺ እኔ ቆንጆ፣ መጥቼ ወስድሻለሁ። እሺ፣ እጠብቅሃለሁ። ሃፒ በርዝዴይ ዮኒ። አመሰግናለሁ በጣም። ደግሞ በጣም ያማረብክ። አንቺም የበለጠ አምሮብሻል። ቴንክ ዩ። እኔ የምልህ ሴሚን አይተህ እኮ ታውቃለህ እንዴ? አይ አላየሁትም፣ ግን ከሄለን ጋር መሰሉኝ። ኧረ ሶ
ዛሬ ልደት ነው የምናከብረው። ተረጋጊያ። ባለ ልደቱ እኮ ነኝ። ደስ ያለኝ ቦታ ነው የምወስድሽ። በደስታ ለምን እዚህ መጣን? ሌላ ቦታ ብናከብር አይሻልም? ይሄ ቦታ በጣም ደስ እንደሚል ሰው ነግሮኝ ነው እዚህ እናከብራለን። ወይኔ እኔ ነገር ወይን ገዝቼ ሱቁ ላይ ረስቼው መጣሁ። ለበቢስ ችግር የለውም፣ ባለው ነገር እናከብራለን። ለምን? እኔ አሁን ወይኑን ይዤው እመጣለሁ። አንቺ ወርደሽ እዚህ ዋርካው ጋር ጠብቂ ይሻላል። እሺ ደቆይ ላያስችል እኮ አይሰጥም። እኔ የሆንክ ነው ፈጣሪ ላንተ አይነት እንደማይት ትሄዳለች። መቲ ሴም አንተ ሁለት ሳምንት ሆኖ እንዴት ትጠፋብኛለህ? ምን አድርግክ ነው? እኔ እንኳን ባሳዝን እንዴት እቴት ትዘጋታለህ? ምን ላድርግ? ምን ማለት ነው? ምን ላድርግ ማለት? አትሊስት ደውለህ እንኳን ደህና ነኝ አይባልም? ከአንቺ ጋር ተዘጋግቶ መኖር ከበደኝ። ውሸታም ነህ። እነ ሄለንን እነ ዮናስን እያገኛቸው አይደለም? እባክህ ተረጋጊ። አልረጋጋም። ውሸታም ነህ። እኔን ለማግኘት ለአንተ ይሄን ያህል ቀላል ነው ማለት ነው? አይደለም እቴ፣ አይደለም። ውሸታም ነህ። አልፈልግም፣ በቃኝ። ለምን አሁን እንኳን እውነቱን አታወራም? ከወንድምም በላይ ወንድምህ አይደለም? ይኸው ምንድን ነው የምነግርህ? ተረጋጋ እንጂ። ስለምንድን ነው የምታወራው? ለምን እስካሁን አልነገርከኝም? ይኸው አልገባኝም እኮ። ምንድን ነው የምነግርህ? መቲ እንደምታፈቅራት አምኜ ውስጤ ነግሬህ አልነበር? ይኸው አላፈቅራትም። የማይሆን ወሬ ነው እያወራህ ያለኸው። አሁን የተገለጠልኝ መቲ ታፈቅራታለህ? አላፈቅራትም ያልኩህ እኮ ነው። ለኔ ያሰበልኝ ነው አይደል? ይኸው አላፈቅራትም። እንዴት ነው እንደ እህቴ ማየት መቲን ማፈቅራት? ለምን ትዋሽኛለህ? ለምን አሁን እንኳን አትነግረኝም? መቲን ታፈቅራታለህ አይደል? ችግር የለውም። እውነቱን ንገረኝ። እውነቱን እንድነግርህ ነው የምፈልግ። ምን ብዬሽ ነው እውነቱን የምነግርህ? አትዋሽኝ። ያፈቅርሻለሁ። ውሸታም። አፈቅርሻለሁ መቲ።
ውሸታም ነህ። እውነቴን ነው። ለራሴ እንዳልነግረው አፍሬ ነው። እንዴት ይሆናል ብዬ አፍኜ ግን መቴ ገና በልጅነቴ በየዋህነቴ እንደተሰጠሽኝ ነበር ማስብ። ስለ ፍቅር ስለ ጓደኝነት ሳላት በፊት አፍቅር የኔ ብቻ ነበር የምትመስል። አብሮ አደግ እህቴ ጓደኛዬ አጠገቤ ሆነሽ ያላየሁትን ፍቅር በሳምንት ታጣሽ ነው ይገባል። ቅርበኝ መቴ አቅሽ ነው ይበቃኛል። አሁን የኔ ቀለማንች ገና መንገድ አጥቼ ሰው ምን ይለኛል ብዬ እንግዲህ እንኳን ጊዜ ሲሻማ በጣም ነው የሚፈቅር ስላልመሰለኝ ነው እንጂ የአምስተኛ ክፍል ክራሽ የራሱ አንተ ነበር። ላልገጥም ካፈቀረሽ ጋር ልችለው በሽሽግ መውደዴን አይሆንም አይወደኝም ብለሽ ለአፍታ ስጋት ገባሽ እንዴ? አለና ከዓይኔ ላይ እውነቴ ተስሎ ፍቅሬን ተነፈስኩት ተቀበይኝ ቶሎ አለና ከዓይኔ ላይ እውነቴ ተስሎ ፍቅሬን ተነፈስኩት ተቀበይኝ በ22 ሲኒማ ዩቲዩብ ቻናል አንድ ድንቅ ታሪክ ሊሰራ ነው። ተመልካች በጉጉት ሲጠብቃቸው የነበሩት 3 ግዙፍ የኢትዮጵያ ፊልሞች በልዩ ሁኔታ ተዘጋጅተው በቅርብ ቀን በተከታታይ በ22 ሲኒማ ዩቲዩብ ቻናል ይፋ ይሆናሉ። ጥራት፣ ትወናና አጓጊ ታሪክን በአንድ ላይ የያዙት እነዚህ ድንቅ ስራዎች ሌላ ቦታ ሳይሆን እዚሁ ዘውትር ጥራት ባላቸው ሀገርኛ ፊልሞቹ በሚታወቀው 22 ሲኒማ የፊልም አምሮቶን ሊቆርጥ በየቤቶ እየመጣ ነው። ጥቁር አደይ በሺዎች የሚቆጠሩ ሰዎችን ቀልብ የገዛው እጅግ ውጥረት የተሞላበት ፊልም። የብርቱካን አደይ የህይወት ታሪክ በልዩ ሁኔታ የሚተርከው ይህ ፊልም ስኬት በፍርሃትና በጨለማ ጥላ ስር ሲሸፈን ምን እንደሚመስል ያሳየናል። እያንዳንዱ ውሳኔ የህይወትና የሞት ጉዳይ እየሆነ የሞት ሽረት ትግሏን ልብ በሚነካ አቀራረብ ይተርካል። ኤደን አይሸሽም፣ ናታይ ጌታቸው፣ ካሳሁን ፍስሐ ማንዴላ፣ ሚኪ ተስፋይና ነብዩ ድሪስ የተሳተፉበት ይህ ፊልም ከመጀመሪያው እስከ መጨረሻው ደቂቃ ድረስ ከመቀመጫው አያስነሳውትም። የቀለም ጨዋታ፣ ጥበብ፣ ፍቅር፣ ልጅነትና ሚስጥር የተሞላበት ድንቅ የጥበብ ስራ። በድንቅ የትወና ብቃቱ የምናውቀው የጉማ አዋርዱ ተሸላሚ ኮከብ ሙሉዓለም ጌታቸው እንዲሁም በተወዳጅ ስራዎቹ የምናውቀው ደረጀ ኃይሌን ጨምሮ ሌሎችም የተሳተፉበት ይህ ፊልም ተራ ታሪክ አይደለም። ፍቅር፣ ክህደትና ሰብአዊ ግንኙነቶች በውስብስብ መንገድ የሚገለጹበት የህይወት መስታወት ነው። በአማረ ታሪክ ፍሰትና በተዋጣለት አቀራረብ የቀረበ የስሜት መለዋወጥን ለመለማመድ ከተዘጋጁ ይህ ፊልም እንዳያመልጡ። ገመሃሊያ ልብ የሚነካ የቤተሰብ ድራማ፣ የማያቋርጥ የዘመን ጉዞ።
ጊዜ የማይሽረው የቤተሰብ ፍቅር፣ ተስፋና መስዋዕትነት የተሞላበትን ታሪክ ያሳየናል። በድንቅ ትወናው የምናውቀው ተወዳጁ ሰለሞን ቦጋለና ድንቅ አዳዲስ ከዋክብትን ያጣመረ ግሩም ፊልም። በምርጥ የትረካ ዘይቤ የተቀናበረው ይህ ፊልም በድንቅ ሲኒማቶግራፊና ከፍ ባለ ጥራት የመጣ ተመልካችን በእንባ ያራጨ ለብዙ ቀናት በአእምሮ የሚቆይ መልእክትን ያስቀምጣል። የቤተሰብን ዋጋ በድጋሚ እንድናጤን የሚያስገድድ ድንቅ ፊልም። የ22 ሲኒማ ዩቲዩብ ቻናል ስጦታዎች ጥቁር አደይ፣ የቀለም ጨዋታና ገመሃሊያ በቅርብ ቀን በ22 ሲኒማ ዩቲዩብ ቻናል ይጠብቁ። ይህ ታላቅ የሲኒማ ክስተት እንዳያመልጥ።